ጥሩ የሚባል የግንኙነት ኤክስፒሪየንስ እንዲኖራችሁ ወንዶች ከግንኙነት በፊት ማስወገድ ያሉባችሁ 3 ነገሮች አሉ። እነኚህ በደንብ አዳምጡ። የመጀመሪያው ግንኙነት ከማድረጋችሁ በፊት ሙሉ በሙሉ ሳትሸኑ ትገቡ ከሆነ በኋላ ላይ ግንኙነት መሃል ላይ የሽንት አይነት ስሜት በሚኖርበት ሰዓት ብልት የመውደቅም ወይም ደግሞ ሐሳባችሁ ለራሱ ሽንቱ ላይ የመሆን ነገር ይኖረዋል። ስለዚህ ምቾት ኖሯችሁ ለረጅም ጊዜ ግንኙነት እንድታደርጉ ፈልጉ ከሆነ ሽንት መሽናታችሁ እንዳትረሱ። ሁለተኛ ግንኙነት ከመጀመራችሁ በፊት ረዘም ያለ ጊዜ በምትሰጡበት ሰዓት ላይ አተነፋፈሳችሁ ማስተካከል። ቀስ እያላችሁ በአፍንጫችሁ ታስገባላችሁ፣ ትይዛላችሁ፣ ቀስ እያላችሁ በአፋችሁ ተነፍሳላችሁ። ይህም ሰውነታችሁ የመቻኮል ወይም ደግሞ የመጣደፉን ሂደት እየተረጋጋ እንዲመጣ ይረዳዋል። የዚህን ጊዜ ደግሞ ቶሎ ልጨርስ እችላለሁ ወይም ደግሞ ላላስደስታት እችላለሁ የሚሉ ጭንቀቶች እንድትረጋጉና ሰላማዊ የሆነ ግንኙነት እንዲኖራችሁ ይረዳል። ሶስተኛውና ዋነኛው ደግሞ ከግንኙነት በፊት ከባድ የሚባሉ ቅባታማ የሆኑ ስባማ የሆኑ ምግቦችን መመገብ። እነኚህን በፍጹም ማስወገድ መቻል አለባችሁ። ምክንያቱም እነኚህ ምግቦች ተመግባችሁ ግንኙነት በምትጀምሩበት ሰዓት ላይ ምቾት የመንሳት ነገር ይኖረዋል። ምክንያቱም አብዛኛው ደም ወደ አንጀታችሁ ስለሚሄድና ስርዓተ ልመቱ ረዘም ያለ ጊዜ ስለሚፈልግ ማለት ነው። ስለዚህ በተቻላችሁ አቅም ቀለል ያሉ ምግቦችን ብትመገቡ ሞሪ ይመከራል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮሌ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን ይሁንላችሁ። እሺ ከ18 ዓመት በታች የሆናችሁ ይህን ቪዲዮ አሳልፉት። ነገር ግን ከ18 ዓመት በላይ ከሆናችሁና ሴቷን በግንኙነት ላይ ማስደሰትና እርካታ ጣራ ላይ መድረስ የምትፈልጉ ከሆነ እነኚህን 3 ፖዚሽኖች መጠቀም ትችላላችሁ። የመጀመሪያው ሴቷ ከላይ ሆና ወንዱ ከታች ሆኖ የምታደርጉት ቤተር ኮንትሮል ይኖራታል። ፕላስ ደግሞ ጂስፖት የሚባለውን ቦታ ራሷ ሊድ ያደረገች ማግኘት ትችላለች። ሁለተኛው ደግሞ ሴቷ ከታች ሆና ወንዱ ከላይ በሚሆንበት ሰዓት ላይ ትራስ ከታች የምታደርጉ ከሆነ የብልቷን አቀማመጥ ከፍ ስለሚያደርገው ብልቱ በሚገባበት ሰዓት ላይ ቺጂ ስፖት የምትባለውን ቦታ ያገኛታል። ሶስተኛው ደግሞ ቲክቶክ ይህን ቪዲዮ እንዳያጠፋው፣ ነገር ግን ይሄኛው ፖዚሽን ሴቷ በምርክ በምትሆንበት ሰዓት ላይ ቀጥታ የወንዱ ብልት በሚገባበት ሰዓት ላይ ያ ቺጂ ስፖት የምትባለው በጣም ሴንሲቲቭ የሆነችን ቦታ ያገኛታል። ነገር ግን እንዳጠቃላይ እንደዚህ መታገል ማፈልጉ ከሆነ በጣም ቀላል የሆነች ክሊቶራል ስቲሙሌሽን አለች። በማንኛውም ፖዚሽን ብትጠቀሙ ለራሱ ከግንኙነት በፊት ያን ነገር ብትጠቀሙ ከሆነ ይሄ ነገር ሴቷን እርካታ ላይ የማድረስ እድሉ በጣም ከፍተኛ ነው። ስለዚህ ይህን መጠቀም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮሌ ስልክ ያለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። እሺ ግንኙነት ላይ የመጀመሪያው ዙር ከጨረሳችሁ በኋላ የዘር ፈሳሽ ከወጣ በኋላ እዛው የምትታገሉ ወንዶች አላችሁ። ይሄ ነገር ለሁለተኛው ዙር ችግር አለውና ምን እንደሆነ ልንገራችሁ። ብዙ ጊዜ ታካሚዎች የሚነግሩኝ አንድ ነገር የመጀመሪያው ዙር ከጨረስኩ በኋላ ለሁለተኛው ብልት ለመነሳት በጣም ረጅም ጊዜ ይፈጅበታል ይላል። ታዲያ ሁሉም ነገር ቼክ ስናደርግ ሁሉም ነገር ሰላም ነው። ነገር ግን አንድ ነገር ትጎላለች። ታዲያ ይህን ነገር ስጠይቃቸው የመጀመሪያው ዙር ከጨረሳችሁ በኋላ በቂ ረፍት አድርጋችሁ ለሁለተኛው ትዘጋጃላችሁ ወይስ በዛው ትቀጥላላችሁ ስላቸው በዛው እንደሚቀጥሉ ነው አብዛኛው ጊዜ የሚነግሩኝ። እዛው ይነሳልኛል ብለው የሚታገሉ አሉ። ይሄ ነገር አንደኛ ሰውነታችሁን ያደክማል፣ ሁለተኛ ሪፍራክቶሪ ፔሪድ የምንለው የረፍት ጊዜያችሁ የመጀመሪያ ዙር ከጨረሳችሁ በኋላ የሚለቀቁ ሆርሞኖች አሉ እንደነ ፕሮላክቲን ማለት ነው። እና ያ ብልት እንዲወድቅ ያደርጋል። ከዛ በኋላ እሱ ከጸዳ በኋላ እንደገና ለሁለተኛ ዙር ትነሳላችሁ እንጂ እናንተ ስለታገላችሁት በዛ በኩል አይነሳም። ይልቁንስ ብልት የሚነሳበትን ጊዜ እያረዘመውና እያቆየው እንዲመጣ ያደርጋል። ምክንያቱም ድካም አለ፣ ሆርሞኑም አለ። ፕላስ ደግሞ ተመልሳችሁ ለግንኙነት ዝግጁ የመሆኑን ነገር እያዘገየው ስለሚመጣ ይሄ ነገር ለሁለተኛ ዙር እንዳትዘጋጁ ያደርጋችኋል ማለት ነው። ስለዚህ ነገር ማስተካከል መቻል አለባችሁ። የመጀመሪያ ዙር ከጨረሳችሁ በኋላ እረፍት ሊኖራችሁ ይገባል። ከዛ በኋላ ለሁለተኛው ተነሳሽነት ሲኖራችሁ ያን ነገር መድገም ይኖርባችኋል። ነገር ግን የመጀመሪያ ዙር ጨርሳችሁ ለሁለተኛው የሚዘጋጅበት ጊዜ በጣም ረጅም እየሆነና በጣም ተደጋጋሚ የሚሆን ከሆነ ይሄ ቢያንስ ሆርሞናችሁን ቼክ መደረግ አለባችሁና ይሄ ነገር መታከም ይፈልጋል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮሌ ስልክ ያለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ፓንት ሳታረጉ ብተኙ የምታገኟቸው ጥቅሞች በዋነኝነት ለሴቶች ማለት ነው። ስለዚህ ፓንት ስታረጉ ሙቀት አለ፣ ያልባችኋል። ስለዚህ እርጥበትና ሙቀቱ አንድ ላይ ሲሆን ደግሞ ለመጥፎ ባክቴሪያ ለፈንገስ እድገት እየተመቻቸ ይመጣል ማለት ነው። ላይክ ኖርማል ዳቦ እርጥበትና ሙቀት ሲያገኝ እንደሚሻግተው ይሄኛውም ያው ነው። ስፔሻሊ ደግሞ ከዚህ በፊት የፈንገስ ኢንፌክሽን ከተባላችሁ የባክቴሪያ ኢንፌክሽን ከተባላችሁ ላይክ ንፋስና አየር ያስፈልጋል ማለት ነው። ሁለተኛ ደግሞ ከፓንቱ የሚታጠበት ዲተርጀንት ሳሙና ሰውነታችሁ እንዲቆጣ ያደርጋል። ስፔሻሊ ደግሞ አለርጂክ እንደዚህ የመሳሰሉት ነገር ካለ ማለት ነው። በዋነኝነት ደግሞ ምቾት አለው። ስለዚህ የተሻለ እንቅልፍ የምትፈልጉ ከሆነ ባዶ ተኙ። እሺ ይሄ መልእክት ለሚስቶች ነው ወይ ደግሞ እንዳጠቃላይ ለሴቶች? ባላችሁ ወይም ደግሞ ፍቅረኛችሁ በግንኙነት ላይ አሪፍ ፐርፎርም እንዲያደርግ የምትፈልጉ ከሆነ ቃላችሁን ተቆጠቡ፣ ቃላችሁን ምረጡ። እሺ ምክንያቱም ወንድ በሚጫን መልኩ ወይም ደግሞ በሚያስከፋው ወይ ደግሞ ውስጡን በሚረብሽ መልኩ ግንኙነት ላይ ያለው ፐርፎርማንስ የምትሳደው ወይም ደግሞ የምትናገሩት ከሆነ ጭንቅላቱ ላይ እየተቀረጸ እየተጨናነቀ ይመጣል። የዚህን ጊዜ ዛሬም ቶሎ ልጨርስ ይችላል፣ ዛሬም ቶሎ ልጨርስ ይችላል እያለ እየተደጋገመበት ይመጣና ያ ጫና ቶሎ እንዲጨርስ ያደርገዋል። ያ ጫና እንደገና ሌላ ጫና ይፈጥርበታል። ያ ጭንቀት ሌላ ጭንቀት እየፈጠረበት ይመጣል። ስለዚህ እዚች ላይ ጥንቃቄ እንድታደርጉ ነው። ማንኛውም ቶሎ የመጨረስ ችግር ካጋጠማችሁ ከ6 ወር በታች ከሆነ አብዛኛው ጊዜ ኮሚኒኬት በማድረግ ውስጥ የመረበሹን ሁኔታ በመቀነስ ልታስተካክሉ ትችላላችሁ። ነገር ግን ከ6 ወር በላይ ከቆየ ሄዳችሁ ሐኪም ጋር መታከም ትችላላችሁ። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። እሺ አዲስ ባለትዳር ከሆናችሁ በደንብ አዳምጡኝ፣ ሌሎቻችሁ ማሳለፍ ትችላላችሁ። እሺ አዲስ ባለትዳሮች የመጀመሪያ ምሽት ላይ ግንኙነት ስታደርጉ አብዛኛው ጊዜ
ቶሎ ትጨርሳላችሁ። ምንም የሚያሳስብ ነገር አይደለም። ይሄ ነገር በጣም ተደጋጋሚ እያጋጠመኝ ስለሆነ ነው። ምን አደረጉ መሰላችሁ? ከተጋቡ ኦልሞስት ሳምንት ወር 2 ሳምንት ይሆናቸዋል። መጡ። ልክ ሲታከሙ ገና በ2 ሳምንቱ ነው ልክ ስንሞክር ቶሎ እየጨረስኩ ነው አለኝ። ነገር ግን ይሄ ነገር ቶሎ ለመጨረስ እንደ ክራይቴሪያ ወይም ደግሞ እንደ መስፈርትነት አይሆንም። ምክንያቱም አንደኛ ኤክስፔክቴሽናችሁ ከፍ ብሎ ነው የሚመጡት። ሁለተኛ ነገር ደግሞ እናንተ ስለ ግንኙነት ያላችሁ አስተሳሰብ ለራሱ ወይም ደግሞ ባለቤቴን አስደስታታለሁ፣ አልጋ ላይ በጥሩ ፐርፎርም አደርጋለሁ የሚለው ሀሳብ በተደጋጋሚ ጭንቅላታችሁ ላይ ስለሚመጣ ያ ጭንቅላታችሁ በቃ ይህን ጭንቀት አልፈልግም ይልና ቶሎ እንዲጨርሱ ያደርጋችኋል። ስለዚህ ቶሎ የመጨረስ ችግር እንደ ቶሎ መጨረስ ወይም ደግሞ እንደ ስንፈተ ወሲብ እንዲታከም አንደኛ 6 ወር መቆየት አለበት። ሁለተኛ እናንተ መቆጣጠር ማትችሉትና እያፈተለከ የሚወጣባችሁ መሆን አለበት። ሶስተኛ በግንኙነታችሁ በሪሌሽንሺፕ የሚሆን ራሳችሁ ላይ ዲስትረስ ወይም ደግሞ ጫና ጭንቀት እየፈጠረባችሁ ከሆነ ከዚህ ተጨማሪ ደግሞ እነኚህ ህመሞች በሌሎች ህመሞች የመጡ አለመሆናቸው ከተጣሩ በኋላ ቆይታችሁ ደግሞ ከመጀመሪያው ግንኙነታችሁ ጀምሮ ከሆነ ከ1 ደቂቃ በታች መቆዩ ከሆነ ወይም ደግሞ ከሆነ ከጊዜ በኋላ ቆይቶ የመጣ ከሆነ ደግሞ ከ3 ደቂቃ በታች መቆዩ ሆኖ በአብዛኛው ወይም ደግሞ ሙሉ በሙሉ ግንኙነታችሁ ላይ ቶሎ የምትጨርሱ ከሆነ ማለትም ከ75% እስከ 100% ባለው ውስጥ ቶሎ የምትጨርሱ ከሆነ የዚህ ጊዜ ይሄኛው ህክምና ይፈልጋል ማለት ነው። ነገር ግን በመጀመሪያ ግንኙነታችሁ ላይ ይሄ ቶሎ የመጨረሱ ነገር አጋጠማችሁ ማለት ቶሎ መጨረስ አለባችሁ ማለት አይደለም እና እየፈራችሁ ጭራሽ ስርዓታችሁ ላይ ጫና እየፈጠራችሁ እንዳትመጡ ጥንቃቄ ማድረግ መቻል አለባችሁ። ኮሚኒኬት ማድረግ፣ አተነፋፈሳችሁ ማስተካከል። ከዚህ ተጨማሪ ደግሞ ከዚህ በፊት የሰራሁላችሁ ቪዲዮዎች አሉ። ብልታችሁ ልክ ልትጨርሱ ስትል እያወጣችሁ እያቀዘቀዛችሁ እንደዚህ እነኝን የመሳሰሉት ነገሮች እያደረጋችሁ ወደ ኖርማል አቋማችሁ ልመጡ ትችላላችሁ። ስለዚህ እነኝን ሁኔታዎች ጥንቃቄ እንድታደርጉ ነው። ከዚህ ተጨማሪ ደግሞ ባለቤታችሁ ሴቶች ባለቤታችሁ እንዳይጨነቅ ይሄንን ነገር በደንብ ልትረዱት ይገባል። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ ለመታከም ፈልጉ ከሆነ ባይሎ ስልክ ካለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ።